እንግዲህ እንደ ባለ ብዙ ክብር እንደ ባለ ብዙ ሞገስ እግዚአብሔር አምላኩ እንደሆነለት እንዲሁ ቁጭ ብለን የእግዚአብሔርን ቃል እንሰማለን። ኢየሱስ ክርስቶስ ጌታ ነው። ዛሬ የምናየው ረጋ ብለን እንድናይ ፈልጋለሁ። ከእግዚአብሔር ቃል እየገለጣችሁ እግዚአብሔር ቃልን እየፈተሻችሁ ያያችሁ መጽሐፍ ቅዱሳችሁን የተለያዩ ጥቅሶች አሉ ወገኖቼ። የእግዚአብሔር ቃል አይለመድም፣ ነገር ግን ያንን እያወጣን እናያለን። በጣም ኢምፖርታንት የሆነ ለኔና ለእናንተ በእግዚአብሔር ቤት ስንኖር በጣም አስፈላጊ የሆኑ ሶስት ብቻ ዋና ዋና ነገሮችን እናያለን። እግዚአብሔር በእኔና በእናንተ ሕይወት ማየት የሚፈልጋቸው ሶስቱ ዋና ዋና ሐሳቦች ብላችሁ ታይትል መያዝ ትችላላችሁ። እግዚአብሔር በእኔ ሕይወት ውስጥ ማየት የሚፈልገው ሶስት ዋና ጉዳዮች፣ እነኚህ ካሉን ሃሌሉያ ኢየሱስ ክርስቶስ ጌታ ነው። በቃ እኔና እናንተ የገባን ክርስቲያኖች ወይም ደግሞ በእውቀት እግዚአብሔር የባረከን የመንግስቱ ሐሳብ እጅግ የገባን ሰዎች እንሆናለን። ኢየሱስ ጌታ ነው። ማንጎተጎት እንዲህ አድርጉ እንዲስሩ እንዲፍጠሩ እንዲሁሉ የማንባል እንደዚህ ኢኒሼቲቭ ከራሳችን ከውስጣችን የሚወጣልን መንፈሳዊው የሆነ ኃይል በውስጣችን ይቀመጣል። ስለዚህ በደቀ መዝሙርነት ውስጥ ያሉ እነኚህ ሶስት ዋና ዋና ሐሳቦችን እናያለን። እግዚአብሔርን ስንወድ እንግዲህ ቃሉን መታዘዝ ይሆንልናል። እነኚህ ዋና ዋና የምንላቸው ፍቅሮች ናቸው። እግዚአብሔርን መውደድ፣ እንዲሁ ደግሞ ከቅዱሳንን መውደድ፣ ከዛ ደግሞ ነፍሳትን የጠፉ ነፍሳትን መውደድ። እነኚህ ሶስቱ ለእኔና ለእናንተ በጣም በጣም አስፈላጊዎች ናቸው። መንፈሳዊ ኃይል መልበሳችን፣ እግዚአብሔር ከኛ ጋር መኖሩ፣ የእግዚአብሔር መንፈስ አብሮን እንዳለ የምናውቅበት እነኚህ ናቸው። በእንዲህ አይነት ፍቅር ስንገለጥ እኔና እናንተ እግዚአብሔር ወዶናል። ክብር ለእግዚአብሔር ይሁን። ሃሌሉያ። ስለዚህ ይሄ መታዘዝ ያለበትን ሕይወት እንድንኖር ያስፈልጋል። ምኑን አልኩኝ? መታዘዝ ያለበት ኢየሱስ ክርስቶስ ጌታ ነው። መታዘዝ ብቻም ደግሞ አይደለም፣ ቃሉን መውደድ እኔና እናንተ ያስፈልገናል። ጌታ ወደ መንግስቱ ሲጠራን፣ እኛም ሰዎችን ወደ መንግስቱ ስንጠራ የታዘዝነው ትእዛዝ አለ። መጽሐፍ ቅዱሳችሁን ታወጡና ማቴዎስ ወንጌል ምዕራፍ 28 ከ19 እስከ 20 ያለውን እዩ። የማቴዎስ ወንጌል ምዕራፍ 28 ከ19 እስከ 20 ይሄ ታላቁ ተልእኮ ወይም ግሬት ኮሚሽን የምንለው ነው ማለት ነው። ይሄ ትእዛዝ ነው ከእግዚአብሔር ገና በክርስቶስ ኢየሱስ ድነው ሐዋርያቶች ደግሞ ይህንን እግዚአብሔርን ትእዛዝ ሲቀበሉ እግዚአብሔር የተናገራቸው ጌታ ኢየሱስ ክርስቶስ የተናገራቸው ዋና የሆነ ተልእኮ ነው። ይሄ ተልእኮ ምንድነው የሚለው? እንግዲህ ይላል ሂዱና፣ ማቴዎስ ወንጌል ምዕራፍ 28 ከ19 እስከ 20 እንግዲህ ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ። ሐዋርያቶች ከክርስቶስ ኢየሱስ የተቀበሉት ትእዛዝ አለ፣ ትምህርት አለ። ያንን ሁሉ እንግዲህ ያስተማርኳችሁን ሁሉ ያዘዝኳችሁን ሁሉ እነሱንም ደግሞ እያዘዛችሁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። ኢየሱስ ክርስቶስ ጌታ ነው። ምኖች አድርጓቸው? ደቀ መዛሙርቶቼ አድርጓቸው። ምን እያደረጋችሁ? በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ፣ እንዲሁ ደግሞ ከትእዛዜ ከትምህርቴ ሳታጓድሉ እኔ ያስተማርኳችሁን ለእነሱ እያስተማራችሁ ደቀ መዝሙሬ አድርጓቸው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ዛሬ እኔና እናንተ የክርስቶስ ኢየሱስ ደቀ መዝሙር መሆናችንን እርግጠኞች መሆን ያስፈልገናል። ምክንያቱም ወገኖቼ ደቀ መዝሙር መሆንና እንዲሁ ደግሞ ምእመን መሆን ይለያያል። በክርስቶስ ኢየሱስ ያመነ በክርስቶስ ኢየሱስ ደም ኃጢአቱ ተሽሮለት ያመነ እሱ ወደ መንግስቱ መግባቱ ያው የእግዚአብሔር ቃል ስለሆነ ያ የፈሰሰው ደም በቂ ነው። ነገር ግን ደቀ መዝሙር የሚባል ነገር አለ። ዛሬ በጌታ በኢየሱስ ክርስቶስም በእንዲህ በእርጋታ ቁጭ ብለን በምንማርበት የክርስቶስ ኢየሱስ ፍጹም ደቀ መዝሙር እንሁን። ከኖርን አይቀር እስቲ አሜን። ከኖርን አይቀር ደቀ መዝሙር። ደቀ መዝሙር ምንድን ነው? ባለፈው ዓርብ ዕለት በጸሎት ጊዜያችን የደቀ መዝሙር ትምህርት እየተማርን በጣም ደስ የሚል ጊዜ እያሳለፍን ነው። እዛ
ኢየሱስ ክርስቶስ ጌታ ነውና ደቀ መዝሙር ማለት ምን ማለት ነው ብለን ነበረ። ደቀ መዝሙር ማለት በቃ ተማሪ ማለት ነው። የክርስቶስ ኢየሱስ ደቀ መዝሙር ስንል ከክርስቶስ ኢየሱስ ትምህርት የማይወጣ ማለት ነው። መምህሩን የሚወድ መምህሩን የሚታዘዝ የመምህሩ ቃል የሚጣፍጠው በራሱ ማንነት ምንም የሌለው የራሱ የሆነ ሐሳብ የሌለው የራሱ የሆነ አውትሉክ የሌለው። አንዳንድ ጊዜ እንደዛ እንላለን። ይሄ የኔ ሐሳብ ነው እንላለን። እኔ የገባኝ ይሄ ነው እንላለን። ደቀ መዝሙር ግን እንደዛ ሊል አይገባው። ደቀ መዝሙር የመምህሩ ኮፒ ነው መምህሩ እንጂ የራሱ ማንነት የለው። የራሱ ማንነት የለውም። የመምህሩ ምንድነው? ባሪያ ነው። መምህሩ ተነስ ሲለው ይነሳል። መምህሩ አድርግ ሲለው ያደርጋል። መምህሩ የመምህሩን ጉዳይ የመምህሩን ቃል ይዞ እሱን ያስተምራል፣ እሱን ይናገራል። የራስ የሆነ ኦፒኒየን የለውም ደቀ መዝሙር። ስለዚህ ጌታ ኢየሱስ ክርስቶስ ምን በሉ አላቸው? የኔ ደቀ መዝሙር አድርጓቸው። የናንተ ትምህርት እንዳይጨመር፣ የናንተ አውቶሉክ እንዳይጨመር፣ የናንተ ሐሳብ ኦፒኒየናችሁ እንዳይጨመር እኔ የመንግስቱን አሰራር ነግሬያችኋለሁ፣ አደራረጉን ነግሬያችኋለሁ። ስለዚህ ያንን ያስተማርኳችሁን እሱን ብቻ እያስተማራችኋቸው ደቀ መዛሙርቴ ተከታይ። ኢየሱስ ክርስቶስ ጌታ ነው። አሜን አሜን። ክብር ለእግዚአብሔር ይሁን። እንዲህ ባለ ክብር እግዚአብሔር እንዲገልጠን፣ እንዲህ ባለ ክብር እግዚአብሔር ከኔና ከእናንተ ጋር እንዲሆን እግዚአብሔር ይርዳን። ኢየሱስ ክርስቶስ ጌታ ነው። ስለዚህ ደቀ መዝሙር ተማሪ ነው። ደቀ መዝሙር ተከታይ ነው። ጌታ ኢየሱስ ከሱ እንድንማር ይፈልጋል። እኔና እናንተ እንደ ደቀ መዝሙር ጌታ ከኛ ምን ይፈልጋል በሉና ያዙ። እንደ ደቀ መዝሙር ጌታ ከኔ ምን ይፈልጋል? መምህሩን ደስ እንድናሰኝ እግዚአብሔር ይርዳን። ሃሌሉያ። ንጉሱን ደስ እንድናሰኝ የልቡን ፈቃድ ስናውቅ የልቡን ፈቃድ ስናደርግ ልዑሉ ደስ ይለዋል። ከኔ ምን ትፈልጋለህ? ሁሉ ጊዜ ነቢያቶች ሲጠሩ፣ አስተማሪዎች ሲጠሩ፣ ጌታ ኢየሱስ ክርስቶስ ሲጠራቸው፣ እግዚአብሔር ሲጠራቸው ሁሉ ጊዜ የነሱ ነገር እንዳይቀላቀል መንፈሳዊው ነገር ጌታ ሆይ ምን አደርግ ዘንድ ትወዳለህ? ምን አደርግ ዘንድ ትፈቅዳለህ? ዛሬ ይሄ ጥያቄ በእኔና በእናንተ በኢየሱስ ክርስቶስ ስም ኃይል ያድርግ። አሜን። ምን ላደርግልህ ትወዳለህ? ኢየሱስዬ እባክህን መንፈስህን አብዛልኝና እርዳኝና የልብህን ሐሳብ መኖር፣ የልብህን ሐሳብ ማገልገል፣ የልብህን ሐሳብ በመውጣት በመግባቴ ማከናወን እንዲሆንልኝ ልዑሉ ደስ ይበለው፣ መምህሩ ደስ ይበለው። ኢየሱስ ጌታ ደስ ይለዋል። መምህር ተማሪው ልክ እንደሱ ሲሆንለት በጣም ነው ደስ የሚለው። ጌታ ኢየሱስ ክርስቶስ እንደዛ አላቸው። ተማሪ ከመምህሩ አይበልጥም። ነገር ግን ተማሪ እንደማን ይሆናል? እንደ መምህሩ ይሆናል። እንደ ክርስቶስ ኢየሱስ መሆን ይቻላል። ራቢን ነው። ሰዎች ከዚህ ጽንፍ ተነስተው እኛ ትንንሽ ክርስቶስ ነን ይላሉ። ነገር ግን እንደዛ አይደለም። በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ውስጥ ይሁን። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 3 ላይ እንደዛ ይናገራል። በክርስቶስ የነበረ ማንነት ክርስቶስ በዚህ ምድር ላይ አድርጎ ያለፈው የሱ ማንነት በእናንተ ውስጥ ይሁን። ይሄ አክሰስ ተሰጥቶናል። ኧረ ይብዛልን፣ ኧረ ይብዛልን። በሱ ውስጥ ምን ነበረ? ቅንነት ነበረበት፣ ቸርነት ነበረበት፣ የዋህነት ነበረበት። እሱን አስተምሯል፣ አሳይቷል። ነፍሳትን ይወድ ነበር፣ ያዝን ነበር። እኔና እናንተ በታላቅ ፍቅር እንደወደደን አይተናል። በእርሱ የሚያምኑት ሁሉ የዘላለም ሕይወት እንዲኖር እንዳይጠፉ እግዚአብሔር አንድያ ልጁን እስኪሰጥ ዓለሙን እንዲሁ ወዷል። በጣም በክርስቶስ የነበረ በእኔና በእናንተ እንዲኖር ይሄ አክሰስ ተሰጠን። ዛሬ በኢየሱስም በእኔና በእናንተ ላይ ይሄ በሙላት ይሁን። እንደ ክርስቶስ ቅን፣ እንደ ክርስቶስ የዋህ፣ እንደ ክርስቶስ ይቅር ባይ፣ እንደ ክርስቶስ ኢየሱስ። በቃ እንግዲህ ከተማርን የእግዚአብሔርን ቃል ይዘን አብረን ሼር እየተደራረግን ከሆነ ይሄ በሙላት ይግባብን በኢየሱስ። ይሄ በሙላት ለኔና ለናንተ በቃ ያኔ ግሬስፉል እንሆናለን። ያኔ ሞገሳም እንሆናለን። የክርስቶስ ሐሳብ ሙሉ ሐሳቡ እኔና እናንተ ላይ ሲሆን ከሰዎች ጋር ያለን ሪሌሽን በምንታየው በምንወጣው ምን ጀስት እንሆናለን፣ ፍጹማን እንሆናለን። ኧረ ኢየሱስ ጌታ ነው። ይቻላል እኮ እያለን ነው ጌታ። ትችላላችሁ እያለን ነው ጌታ። ኢየሱስ ከኔ ምን ይፈልጋል? እንደ ደቀ መዝሙር ጌታ ከኛ ምን ይፈልጋል ብለን ልንጠይቅ ያስፈልጋል።
ኑሮ ማለት ህይወት ማለት ይሄ ነው። የልቡን ሐሳብ አውቆ የክርስቶስ ኢየሱስን የልብ ሐሳብ እንደ ክርስቲያን እንደተለየ ሃሌሉያ የንጉሥ ካህን እንደሆን ከጨለማ ወደሚደነቀው ብርሃኑ እንደተሻገረ ሰዎች ልክ እንደዛ እግዚአብሔር አክሰስ ሰጠን። ኢየሱስ ክርስቶስ ጌታ ነው። አሕዛብ የማይኖረውን ኑሮ እኔና እናንተ እንድንኖር ይሄ አክሰስ ተሰጠን። አሕዛብ በመውጣት በመግባቱ የልቡን ፈቃድ የሥጋውን ፈቃድ እያደረገ አስቸግሮት እምቢ ብሎት ማለት ነው። እኔና እናንተ ግን ጸጋ በላያችን ላይ ሞላ። እኔና እናንተ ላይ ግን የክርስቶስ ግሬስ ሃሌሉያ በእርጋታ እንድንቀመጥ በጽድቅ እንድንኖር በደስታ እንድንኖር ኢየሱስ ክርስቶስ ጌታ ነው። መጽናናት እንዲሆንልን ይሄ ከእግዚአብሔር የተሰጠን ነው። ስለዚህ ምን ትፈልጋለህ? ጌታ ሆይ ምን ትፈልጋለህ? ከደቀ መዝሙር ብዙ የሚጠበቅ ነገር አለ። ነገር ግን ዋናው ወገኖቼ ፍቅር። እስቲ ፍቅር በሉ፣ ጮክ በሉና በሉልኝ ባካችሁ። ሃሌሉያ ኢየሱስ እኔ እየጮህኩ አይደለ? እናንተ ጮህ እስቲ። ጌታ ኢየሱስ ይክበር። ፍቅር መሰረት ነው። በቃ ቸርች ሁል ጊዜ በስብከቷ ስለ ፍቅር፣ ስለ አንድነት፣ ስለ ህብረት መስበክ አለባት፣ መናገር አለባት። ምክንያቱም ኮር የሆነ የእግዚአብሔር የልቡ ሐሳብ ከዚህ ነው የሚመነጨው፣ ከፍቅር ነው የሚመነጨው። ኢየሱስ ክርስቶስ ጌታ ነው። ስለዚህ የፍቅር ሰዎች ያድርገን። አሜን ነው። ሃሌሉያ የፍቅር በቃ ከፍቅር በስተቀር ምን አይኑ ሌላ ነገር አይኑ ዕዳ አይኖርባችሁ። ኢየሱስ ጌታ ነው። በፍቅር መመላለሳችን እሱ መሰረት ነው። የመንፈሳዊነታችን መለኪያ ፍቅር ነው። የክርስቶስ ኢየሱስ ሕዝቦች መሆናችን መለኪያው ፍቅር ነው። እሱ ስለኛ ሞተ ይላል ሐዋርያው ዮሐንስ። ፍቅርን አይደንቲፋይ ሲያደርግ ፍቅርን ምን አለ? ዲፋይን ሲያደርገው ፍቅርን በዚህ እናውቀዋለን አለና እግዚአብሔር ስለኛ እንደሞተ። የፍቅር እንትኑ ይሄ ነው፣ ትርጉሙ ይሄ ነው። ስለሌላው መሞት። እስቲ አሜን። ስለሌላው መኖር። ሃሌሉያ። ፍቅርን በዚህ እናውቃለን፣ እግዚአብሔር ስለኛ እንደሞተ። እሱን ካወቅን ፍቅር ምን እንደሆነ እናውቃለን። ፍቅር እንካ በንካ አይደለም። ፍቅር እኔና እናንተ እንደምናስበው አይደለም። ፍቅር በቃ ጠላትን እስከ መውደድ፣ ጥላቻ የሚባል ነገር በውስጣችን እስከማይፈጠር። ምክንያቱም ፍቅርን ዲፋይን ስናደርገው አለ ክርስቶስ ኢየሱስ ስለኛ ሞተ። በቃ አለቀ። አሜን ነው። ሃሌሉያ። ለኔና ለናንተ ሞተ። ምን ስንሆን? ገና ኃጢአተኞች ሳለን፣ ገና እማንረባ፣ ገና ያስተካከለን ጌታ ስሙ ይባረክ። ያነጸን ጌታ ስሙ ይባረክ። እኔና እናንተ ከፍጥረታችን የቁጣ ልጆች ነበርን። ነገር ግን እግዚአብሔር የተባረከ ይሁን። አሁንም ግን ይሄ ፍቅር እንዲገባን ያስፈልጋል። ኢየሱስ ጌታ ነው። መንፈሳዊነታችን መለኪያው ፍቅር ነው። በፍቅር ማደግ ይጠበቅብናል። ፍቅር ወገኖቼ ተግባርን ይወልዳል። እስቲ አሜን። በተግባር ያልተተረጎመ ያልተገለጠ ፍቅር አይደለም። ትጋት ያስፈልጋል። አይተናል ከዚህ በፊት ሁለተኛ ጴጥሮስ ምዕራፍ 1 እሱን ገልጣችሁ ብታዩ ደስ ይለኛል። ሁለተኛ ጴጥሮስ ምዕራፍ 1 ከ5 እስከ 8 ድረስ ያለውን ብናይ ሁለተኛ ጴጥሮስ ምዕራፍ 1 ከ5 እስከ 8 ስለዚህም ምክንያት ይላል። ሰከንድ ፒተር ቻፕተር 1 ቨርስ 5 up to 8 ስለዚህም ምክንያት ይላል። ምንን አሳዩ ይላል? እስቲ አንድ ላይ እናንብበው። ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነትም ዕውቀትን፣ በዕውቀትም ራስን መግዛት፣ ራስንም በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰል፣ እግዚአብሔርንም በመምሰል የወንድማማቾች መዋደድ። እዚህ ጋር ቆም በሉ። ትጉ ይላል።
የወንድማማቾች መዋደድ በወንድማማቾች መዋደድ ፍቅርን ጨምሩ ይልና እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ ዕውቀት ሥራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጋቸዋል። ያለ ፍቅር ስንመላለስ ፍሬ ቢሶች ናችሁ ነው የሚለው። እነኚህን በርትታችሁ ብትጠብቁ፣ በፍቅር ብትመላለሱ፣ እግዚአብሔርን በመምሰል ብትመላለሱ፣ እንዲህ ከሆነላችሁ እናንተ ፍሬ ቢሶች አትሆኑ። ነገር ግን ይሄ ከጎደላችሁ ፍሬ ቢሶች ናችሁ። እግዚአብሔር ይርዳን፣ እግዚአብሔር ያግዘን። እኔና እናንተ ከእግዚአብሔር ቃል እየተማርን ከእግዚአብሔር ቃል እየሰማን የምንኖር እንደ እግዚአብሔር ቃል እኔና እናንተ እንድንኖር የተጠራነን። ስለዚህ ዛሬ እግዚአብሔር በዚህ መንፈስ ይባርከን። እኔና እናንተን እግዚአብሔር ትጋትን ይስጠን። ስለ ፍቅር ትጋት፣ ስለ መጽናት ትጋት፣ ክርስቶስን መምሰል ትጋት፣ እግዚአብሔርን መምሰል ትጋት፣ የወንድማማቾች ኅብረት፣ የወንድማማቾች መዋደድ ትጋት። ይሄን ብታደርጉ እናንተ ምኖች ናችሁ? ያለ ፍሬ አይደላችሁ። እንዴት ድንቅ ነው! ይብዛልን። እስቲ አሜን፣ ሃሌሉያ። በሕይወታችሁ ወገኖች ተጽናንታችሁ መኖር ትፈልጋላችሁ? ደስ ብሏችሁ መኖር ትፈልጋላችሁ? ይሄ ፍቅር የሚሉት ይሄ ከእግዚአብሔር መንግሥት ይሄ አጋፔ እሱ አይለያችሁ፣ አይለየን በኢየሱስ አሜን፣ አሜን። በቃ ትርጉሙ ይሄ ነው። የክርስትና ትርጉም ይሄ ነው። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ለአምላካችን ይሁን። ይህንን መልሱ። ይህንን ጥያቄ መመለስ አለብን። ፍቅራችንን እንዴት ማንፌስት እናድርገው? እንዴት እንግለጠው? ይሄ አስፈላጊ ነው። በእነዚህ አሁን በምናያቸው በሶስቱ አይነት የፍቅር መገለጫዎች ልንገለጥ ያስፈልገናል። አንደኛ በሉና ጻፉ። የጠራንን ጌታ እግዚአብሔርን መውደዳችንን እርግጠኛ መሆን ይገባናል። እንዴ እግዚአብሔርን አልወድም እንዴ የሚል ጥያቄ መቼም እግዚአብሔር እንዴት አልወደው እንላለን ሁላችን በዚህ ሰዓት። እንዴት ጌታዬን አምላኬን ግን እርግጠኛ መሆን ያስፈልጋል ወገኖች፣ እርግጠኛ። ምክንያቱም እግዚአብሔርን መውደዳችን የሚታይ ነገር ነው። ፍቅር ኤክስፕረስ ይደረጋል፣ በጀስቸር ኤክስፕረስ ይደረጋል፣ በአይምሮ በአስተሳሰብ እንዲሁ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ፍቅር እንዴት ነው ማንፌስት የሚሆነው በእኔና በእናንተ ሕይወት? ይህንን ማወቅ ያስፈልጋል። የጠራንን እግዚአብሔርን መውደዳችንን እርግጠኛ መሆን ይገባናል። እግዚአብሔር ስንል አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ እርግጠኞች መሆን አለብን። እግዚአብሔር አብ ለእኔና ለእናንተ ልጁን ክርስቶስ ኢየሱስን የዘላለምን ሕይወት እንድናገኝ የረዳን ያገዘን ልጁን የላከልን ነው። ስለዚህ በዚህ ልንወደው ያስፈልጋል። እግዚአብሔር አምላካችን አብ የተባረከ ይሁን። ኧረ አሜን ነው። ማን የተባረከ ይሁን አልኩ? አብ የወደደን ጌታ የተባረከ ይሁን። ክርስቶስን ስለ እኔና ስለ እናንተ ኃጢአት የሰውን ልጅ መከራ አየ። ኢሳይያስ ላይ እንደዛ ይላል። እግዚአብሔር ምድርን ተመለከተ ይላል። ምድርን ሲመለከት ስለ ሰው ልጆች የሚማልድ ጠፋ ይላል። ማንም ስለ ሰው ልጆች መከራ፣ የሰው ልጅ በጨለማ መኖሩ፣ የሰው ልጅ በጠላት በሰይጣን መያዙ፣ ያንን ሁሉ የፈጠረው ፍጥሩ የሆነው ሰው በተለያየ ክፋት መያዙ ሲያይ ከዛ በኋላ የሚልከው አንድያ ልጁን መላክ እንዳለበት አወቀ። ኢየሱስ ክርስቶስ ጌታ ነው። መላእክቶችን አላከም፣ ሰዎችን አላከም። ስለዚህ የገዛ ክንዱ መድኃኒትን ምን አለችለት? አበቀለችለት። አብ ይወደዳል። ኧረ አሜን ነው። ሃሌሉያ። አብ ልጁን ስለላከልን እግዚአብሔር አምላክ የተባረከ ይሁን። ወልድ ደግሞ ታዞ ስለመጣ ኢየሱስ ጌታ ነው። እኛን በታላቅ ፍቅር ስለወደደን በምድር ላይ ደግሞ 33 ዓመት ተኩል ሲኖር ፍቅሩን የገለጠልን እስከ መስቀል ሞት አባቱን ሊታዘዝ ስለኔና ስለናንተ ስለወደደ ወልድ የተባረከ ይሁን።
ወልድ የተመሰገነ ይሁን። ዛሬ በዚህ አጋጣሚ እንባርካለን። እግዚአብሔር አብ የተባረከ ይሁን። እንደበቶቻችሁን ክፈቱና አሜን እያላችሁ እግዚአብሔር ወልድ የተባረከ ይሁን። ይሄ አድቫንቴጅ፣ ይሄ እግዚአብሔር የሰጠን እድል ነው። በዚህ ሰዓት በጉባኤ መካከል እግዚአብሔርን አመልካለሁ፣ እግዚአብሔርን እጠራለሁ እንዳለ እግዚአብሔርን ኢየሱስ ክርስቶስ ጌታ ነው። ወልድ የተባረከ ይሁን። ስለኔና ስለናንተ በመስቀል ላይ እስከ መሞት ድረስ እስከሚዋረድ እስኪተፋበት የሾህ አክሊል እላዩ ላይ እስኪጫንበት በጲላጦስ ግቢ እስኪገረፍ እስኪዛበቱበት ሲፈውስ ሲያድን ሲያጽናና አጋንንትን ከሰው ሲያወጣ በቡኤል ዜቦል የአጋንንት አለቃ አጋንንትን ያወጣል ተብሎ የተነገረበት ወልድ ኢየሱስ ስሙ ይባረክ። ወልድ የተባረከ ይሁን። ወልድ የተባረከ ይሁን። ሃሌሉያ። ከዛም እስከ መስቀል ሞት ድረስ ታማኝ ሆነልን። መንፈስ ቅዱስ የተባረከ ይሁን። መንፈስ ቅዱስ የተባረከ ይሁን። ሃሌሉያ። በእኔና በእናንተ ውስጥ ማደር የወደደ በእኔና በእናንተ ውስጥ አድሮ ሃሌሉያ ማጽናናትን ክርስቶስ ኢየሱስን የገለጠልን መንፈስ ቅዱስ የተባረከ ይሁን። ቤተ መቅደስ ሃሌሉያ ያደረገን መንፈስ ቅዱስ ስሙ የተባረከ ይሁን። አንደኛ ዮሐንስ ምዕራፍ 5 ቁጥር 1 ላይ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል፣ ወላጁንም የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወዳል ይላል። ኢየሱስ ጌታ ነው። አሜን አሜን። ጌታን እንወደዋለን፣ እግዚአብሔርን እንወደዋለን፣ ጌታን እንወደዋለን። ስለዚህ እርግጠኛ መሆን ያስፈልገናል። ይሄ ፍቅር አለ ወይ? ይሄ ፍቅር መገለጫ አለው ወገኖች። ይሄ ፍቅር እግዚአብሔር መውደዳችን ይታወቃል። ዝማሬን እንጠማለን፣ ስብከትን እንጠማለን፣ በቤተ ክርስቲያን መምጣት እንጠማለን። እስኪነጋልን ድረስ እግዚአብሔርን ለማየት እንቸኩላለን። መገለጫ አለው። ጸሎትን እንወዳለን፣ ህብረትን እንወዳለን። አንድ እግዚአብሔር ያለውን ነገር መገለጫው ይሄ ነው። እግዚአብሔርን ስንወድ የእግዚአብሔርን ስራ እንወዳለን። መገለጫ አለው ያልኳችሁ ለዚህ ነው። እቺም ሁላችንም ያው ቅድም እንዳልኩት እንዴ እንወደዋለን፣ ግን መገለጫ አለው። ምን አሸንፏችኋል? ምን በልጦባችኋል? ዛሬ ራሳችንን እንድንጠይቅ ያስፈልጋል። ጴጥሮስ ሲናገር ምን አለ? ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ሰው ለተሸነፈበት ለዛ ተገዝቶ ባሪያ ነው አለ። ሃሌሉያ። አረ ኢየሱስ ጌታ ነው። ለዛ ተገዝቶ ባሪያ ነው። ምንም ነገር በቃ ማድረግ አይችልም። ሰው አንድ ነገር ካሸነፈው አሸነፈው ነው። የእግዚአብሔር ፍቅር አሸንፏችኋል። ካሸነፋችሁ በቃ ምንም የሚበልጥባችሁ ነገር የለም። ምንም በእግዚአብሔር ቤት ለመገኘት ምንም የመጀመሪያ ምርጫችሁ እሱ ነው የሚሆነው። ሰከንደሪ አይሆንባችሁም። ከሆነ ተግባር በኋላ ከሆነ ፍላጎት በኋላ እግዚአብሔር አይከተልም። እግዚአብሔር የፊት ጌታ ይሆናል። እስቲ አሜን በሉ። እግዚአብሔር የፊት ለፊታችን ሰባሪው እግዚአብሔር በፊት ለፊትህ ሲሄድ እንድታየው እግዚአብሔርን መውደድ ይሁንልህ። አዩት ነቢያቶች፣ ሰባሪው እግዚአብሔር በፊት ለፊት ወጥቷል፣ እነሱም ደግሞ እሱ በሰበረው ወጣ። አይኖቻችን ሰባሪው እግዚአብሔርን ማየት ይሁንልን። የመጀመሪያ ሲሆን እግዚአብሔርን ማየት ይሆናል። ሰከንደሪ ስታደርጉት ጉዳዮቻችሁ ናቸው የሚቀድሙት፣ ነገሮቻችሁ ናቸው የሚቀድሙት፣ የስጋችሁ ኒድ ነው የሚቀድመው። ዛሬ እግዚአብሔር ፍቅር በኢየሱስ ስም ይታተም። አሜን ይሁንልን። ከእግዚአብሔር ቀጥሎ የሚባል እንኳን ነገር የለም። ሁለተኛ ሶስተኛ የሚባል ነገር የለም። ሌላው ማጣፈጫ ነው። ሌላው ኑሮ ነው። በምድር ላይ የምንኖረው ምን ቀደመባችሁ? ዛሬ በኢየሱስ ስም ልባችን ውስጥ ይሄ የእግዚአብሔር ፍቅር ይታተም። አረ ይሁንልን። መልካም ነው። የእግዚአብሔር ፍቅር አንደኛ ጌታ ሲሆን ወገኖች የሚከተል ነገር አለ። መጽናናት ይከተላችኋል፣ ደስታ ይከተላችኋል። ሃሌሉያ። ጉዳዮቻችሁ እነሱ የፈጠሩት ነገር አይምሯችሁን አይዝም። ጉዳዮቻችን በነገራችን ላይ የሚፈጥሩብን ነገር አለ። የሆነ ነገር ውስጣችን ይከታሉ። እግዚአብሔር ግን አንደኛ ሲሆን፣ አሜን 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 አሜን። እግዚአብሔር ግን እሱ ቀዳሚ ሲሆን፣ ሃሌሉያ
የእግዚአብሔር መንፈስ ይከባችኋል። ደስታ ከናንተ አይጠፋም፣ ኃይል ከናንተ አይጠፋም፣ መጽናናት ከናንተ አይጠፋም። በምንም አይነት መንገድ ስትሄዱ እሱ የምትረግጡት የምትራመዱበት ብቻ ይሆናል። ይግባ ዛሬ፣ ይግባ ዛሬ። ኢየሱስ ጌታ ነው። በጣም ስለምወዳችሁ በጣም በቃ ጳውሎስ እንዳለው ነው እናንተን ለአንድ ሙሽራ በቃ ላቀርባችሁ ስለምወድ ነው አላቸው። በእውነት እንደዛ ይሁንልን። በእንዲህ ክብር መመላለስ ይሁንልን። በእንዲህ ክብር መመላለስ ይሁን። አንደኛ ለምንድን ነው ኑ እንዲበሉ 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 የምንለው ወገኖቼ? አንደኛ ስላልሆነ እኮ ነው በህይወታችን። አንደኛ የትኛው ነው? አንደኛ የትኛው ነው? ቀዳሚ የትኛው ነው? ዳዊት እንዲህ አለ፣ ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ አንተን አንተን፣ ልቤ አንተን አንተን። ዋላ በጣም ይገርማቸዋል። ከሆነ ቦታ ከሩቅ ቦታ ውሃ ያለበት ቦታ በሽታ ውሃ ያለበትን ቦታ በሩቅም ቢሆን እየጓጓች በቃ ተጠምታ ልክ ያንን አይነት ጥማት እኔ ያለኝ አለ ዳዊት። በቃ አንተ በምትገኝበት መገኘት፣ አንተ ባለህበት በዛ መኖር እሱ ለኔ በጣም በቃ ያኗል። መቼ? ያውም በብሉይ ኪዳን። ዛሬማ መንፈስ ቅዱስ ከኛ ጋር እንዳላውቀን የክርስቶስ ኢየሱስን ማዳን አይተን ክብር ተገልጦ ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። አይቋረጥ እንደ ጅረት እግዚአብሔርን መውደድ ሲሆን አንደኛ ሲሆን፣ ክብር ለእግዚአብሔር ይሁን፣ ክብር ለአምላካችን ይሁን። ጸሎትን የምንወድ እንሆናለን፣ አምልኮን የምንወድ እንሆናለን። ተጀመረ እንዴ አምልኮ? ተጀመረ እንዴ ጸሎት? በር ላይ አራሚን ነው አራሚን ነው። እንዲህ መንፈስ ያገኛችሁ አራ ያገኛችሁ አሜን ብትሉ ይሆናል። ኢኒሼቲቭ የእናንተ ነው፣ የራሳችሁ ነው፣ ውዴታው የራሳችሁ ነው። አሜን ለሚል እንዳውም አሜን ለሚል ይሆንለታል። በእነኚህ ሳምንታት ውስጥ የሆነ ገንዘብ ይገባል። አሜን አራሚን ማለት አሁን ነው አሁን ነው። አሜን። ፍጹም የእግዚአብሔር ደቀ መዝሙር፣ የጌታ ደቀ መዝሙር፣ ውዴ የሚጣፍጠኝ የውዴ ድምፅን የምናፍቅ ውዴ የት ነው? ውዴ የት ነው? የሚገለጠው የት ነው? ውዳችን ቤተ ክርስቲያን ነው፣ በህብረት ውስጥ ነው። ያ ጥማት ይብዛ። አምልኮ ሃሌሉያ። እነኚህ ወጣቶች ሲዘምሩ እኔ ነፍስም አይቀርልኝ። ኢየሱስ ጌታ። በእውነት እገረማለሁ። አንድ እነኚህ ልጆች በቃ መንፈሱ አግኝቷቸው ነው እንጂ በቅርብ ጊዜ እንዴት እንትን እንደሚሉ እናቃቸዋለን። በቅርበት አብረን ስለምንሆን አብረን ስለምንሆን በጣም ክሎዝድ የሆነ ሪሌሽንሺፕ አለ ከአገልጋዮች ከዘማሪዎች ጋር። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ይሁን። አያቸዋለሁ፣ ይገርማል። ስለዚህ ይሄ መንፈስ ይሄ ዝማሬ እዚህ ጋር ሲለኮስ ዝማሬው ላይ ጥማት እግዚአብሔርን የመውደዳችን ምልክቱ ይሄ ነው። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። በጊዜ መገኘታችን አሁንም እናገራለሁ፣ አሁንም እነግራችኋለሁ ቅዱሳን ወገኖች፣ በፍጹም በእናንተ ላይ መሰልጠን እሱ አይደለም ወገኖች። ነገር ግን ልክ ከነ ነቢያቶች ምን በቃ እግዚአብሔር ከተናገረኝ እግዚአብሔር ካለኝ ነገር አንድም አላስቀረሁባችሁም ይላል። አንድም አናስቀርም፣ አንድም አናስቀርም። የእግዚአብሔር መንፈስ ባለበት እዛ አርነት አለ። የእግዚአብሔር መንፈስ ባለበት እዛ ተብሎ እዚህ ጋር ሲጀመር 2 3 በስሜ በተሰበሰባችሁበት በዛ በመካከላችሁ እገኛለሁ። ሚስ እንዳላደርገው እኔ ቸኩላለሁ። ቃሉ ውስጤ ስላለ አከብረዋለሁ። ይሄን ቃል አከብረዋለሁ። በቃ ጌትዬ 2 ስንሆን ልክ ስመጣ የመጀመሪያ ማገኛቸው አሉ፣ ወንበር የሚያስተካክሉ 2 በላይ ናቸው አለ ጌታ ከነሱ ጋር። ክብር ለእግዚአብሔር ይሁን። እኔ ሲጨመር ሃሌሉያ፣ ሌላው ሲጨመር አለ ጌታ ከእኛ ጋር። ዛሬ ይሄ ሞገስ እንትገበው እስቲ አሜን ወገኖች፣ አሜን በሉ። ይሁንልኝ በሉ፣ ይብዛልኝ፣ እኔ ይጨምርልኝ ይላል። ይሄ ኢኒሼቲቭ ይጨምር። ምክንያቱም ዋጋውን ስለማቀው የሆነልኝን ስለማቀው። ዮሐንስ ወንጌል ምዕራፍ 14 15 ላይ ገልጣችሁ እዩ። ኢየሱስ ጌታ ነው። ብትወዱኝ ይላል። ብትወዱኝ
እናንተ እኔን ብትወዱ ፕሪሲደንት የሚከተል ነገር አለ። ብትወዱኝ እኮ የሚሆን ነገር አለ ነው የሚለው። ዝም ብሎ በቃል ብቻ ሳይሆን እኔን ብትወዱኝ ምንን ጠብቁ ይላል? ትእዛዜን ጠብቁ። ሃሌሉያ። ስለዚህ የእግዚአብሔር ፍቅር በእኔና በእናንተ በአንደበት ብቻ የሚነገር ሳይሆን በተግባር የሚገለጥ ነው። ብትወዱኝ እኔ ያዘዝኳችሁን የተናገርኳችሁን እሱን ብትጠብቁ እኮ ትወዱኛላችሁ። በቃ ሌላ ምንም እንትን የለም። መማል አያስፈልግም። የሆነ ሰው መመስከር አያስፈልግም። ከወደዳችሁኝ በቃ ይታያል፣ ይታወቃል። ብትወዱኝ ትእዛዜን ጠብቁ። 14:21 ላይ ትእዛዜ በእርሱ ዘንድ ያለ፣ እስቲ ግባብኝ በሉ። በእርሱ ዘንድ ያለ በቃ እንደ ካባ የደረባት ማለት ነው። የእግዚአብሔር ትእዛዙ ደስ የምታሰኘው ማለት ነው። ብትኖር በእናንተ ውስጥ የኔ ትእዛዝ ብትኖር ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም ሪስፔክት የሚያደርጋት የሚወደኝ እሱ ነው። ጌታ ሆይ እወድሃለሁ እሱ አይደለም። ጌትዬ ይወድሃ እሱ አይደለም። እንደምትወዱኝ ምንም እንትን የለም። ኦብቪየስ የሆነ ህይወት በእናንተ ላይ ምን ይላል? ይታያል። ብትወዱ ትእዛዜን ብትጠብቋት እሱ እንደምትወዱኝ እርግጠኛ እሆናለሁ። ትእዛዝ ዮሐንስ ወንጌል 15:10 እኔ የአባቴን ትእዛዝ፣ ዮሐንስ ወንጌል ምዕራፍ 15:10 እኔ የአባቴን ትእዛዝ እንደጠበቁ በፍቅሩም እንደኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ለካ እንዲህ ነው ወገኖች። ለካ ሃሌሉያ። ትእዛዙን ስንጠብቅ የእግዚአብሔር ፍቅር አብሮናል። በፍቅሬ ትኖራላችሁ። ይብዛልን በእውነት እንዲህ ስንማማር ወገኖቼ ማንም ብርቱ የለም። እኔ በክፍሌ ተራ እያስተማርኩ ነው። በነገራችን ላይ ሰውን አይታችሁ አንዳንድ ሰዎች ይሉኛል፣ አንተ እኮ እንዲህ ኖ አይደለም፣ በፍጹም አይደለም። እኔ እግዚአብሔር አውቀዋለሁ ራሴን ምን ያህል ደካማ እንደሆንኩኝ። ምናልባት ለሰው አይታይም፣ ግን ድካሜን አውቃለሁ። ስንማማር ወገኖቼ ሁላችን አንድ እንደሆንን እንድናስብ። ሁሉ ድካም አለበት፣ ሁሉ። ኢየሱስ ክርስቶስ ጌታ ነው። ግን እግዚአብሔር ሊያንጸን ነው። እግዚአብሔር ሊናገረን ነው። አሁን እዚህ ጋር ያንዱን ጽድቅ እሱን ለማጉላት አይደለም፣ በፍጹም አይዟችሁ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ ደካሞች ነን። ስንጠራ ገና ምን ተብለን የተጠራ ነው? እናንተ ደካሞች ሸክማችሁ የከበደ፣ ማቴዎስ ወንጌል ምዕራፍ 11:28 እንደዛ አይደለም የሚለው? ወደ እኔ ኑ። እነማን? እናንተ ደካሞች፣ እናንተ አቅመቢሶች። ከጠራን በኋላ ነው ብርቱ ያደረገን። እስቲ አሜን። ስለዚህ የራሳችን ነገር አይደለም። ማንም በራሱ ኃይለኛ አይደለም። በራሱ መንፈሳዊ ብርታትን የሚያገኝ ማንም የለም። ከሰማይ ስለተሰጠን ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ስለዚህ እግዚአብሔርን መውደድ ሁለተኛ፣ የክርስቶስ ደቀ መዝሙር መታወቂያው ሌላው ሁለተኛ ወንድሞችን መውደድ። ወንድሞችን መውደድ። እኔና እናንተ ፍቅራችን እስከ የት ድረስ ነው? መተሳሰብ አለበት፣ ይቅርታ አለበት፣ ምህረት አለበት። እኔና የእናንተ ፍቅር የት ድረስ ነው? እንነፋፈቃለን፣ ለመተያየት እንጓጓለን። እግዚአብሔር ይሄንን ማየት ይፈልጋል። እግዚአብሔር በእውነት ወገኖቼ የእግዚአብሔር ቃል ስለሆነ በቃ ያለን አማራጭ በዛ ውስጥ መኖር ነው። የወንድማማቾች ፍቅር አንደኛው ሁለተኛው ነገር እሱ ነው። በቃ ዛሬ ይሄ በእኔና በእናንተ ውስጥ ይግባ። አሜን። እስቲ ዞር በሉና ወንድማችሁ ምን ያህል እንደው መልኩ ምናምን አይደለም የምታዩት እግዚአብሔር በውስጡ ደህንነትን ማስቀመጡ፣ እግዚአብሔር በውስጡ ዘላለምን ማስቀመጡ፣ እግዚአብሔር እንደወደደው እስቲ አየት አድርጉት። እስቲ አየት አድርጉት። የተወደደ ነው፣ የተወደደች ነች። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ክብር ለእግዚአብሔር ይሁን። ሃሌሉያ ሃሌሉያ። ኢየሱስ ክርስቶስ ጌታ ነው።
በቃ በጌታ የተወደድን ነን። እግዚአብሔር የወደደን ነን። ይሄ ክብር በእኔና በእናንተ ውስጥ አለ። ኢየሱስ ጌታ ነው። ከአሕዛብ የምንለየው ይሄ ነው። የእግዚአብሔር ፍቅር በውስጣችን አለ። ወንድሜ ላይ ጸጋ አለ። እህቴ ላይ ጸጋ አለ። ከማን የተነሳ? ከጌታ የተነሳ። ማንም ታናሽነትህን ምን አይበላለው ለጳውሎስ ለጢሞቴዎስ አይናቀው ማንም። ምክንያቱም የኤፌሶን ቤተክርስቲያን መጋቢ ብትሆንም ከእግዚአብሔር ጸጋ የተነሳ ነው። ስለዚህ ጩጬ እንደሆንክ ወጣት እንደሆንክ የ16 የ17 ዓመት ልጅ እንደዛ እንዳያስቡ። በውስጥ ያለው እግዚአብሔር ጸጋ ጌታ የሆነልህ እሱ ይበልጣል። ማንም እንዳይንቅህ። ማናችንም ከዚህ የምንናቅ ማንም የለንም። እስቲ አሜን። ማንም የለም። ክብር ለእግዚአብሔር ይሁን። ወንድሜ ለኔ ያስፈልገኛል፣ እህቴ ለኔ ታስፈልገኛለች። ኢየሱስ ጌታ ነው። በጣም ፍቅር ካለ በጣም የሚገርማችሁ ብረት ስታወሩ፣ ስትነጋገሩ፣ ስትገናኙ የሆነ ነገር የለም። በቃ አይን ላይ እየተያያችሁ ሃሌሉያ ዲግ ያያችሁት በቃ አንዳንድ ጊዜ አይን እንደዚህ አይ ኮንታክት በጣም ሳይኮሎጂካሊ ሰዎች እንደዛ እንትን ይላሉ። ፍርሃት እንዳለ የሆነ ነገር እንዳለ በዛ እንትን ይላልና እኔና እናንተ በቃ እየተያየን እየተፋቀርን እየተዋደድን ይብዛልን። የጌታ ጸሎትም ነው። ዮሐንስ ወንጌል ምዕራፍ 13 እንግለጡና እዩ። ጌታ ኢየሱስ ክርስቶስ የተባረከ ይሁን። ኢየሱስ ጌታ ነው። በጣም ነው የምወዳችሁ በእውነት እግዚአብሔር ምስክሬ ነው። አንዳንዴ እንደውም እንደዚህ ብዙ ነገር አለ መቼም ያው ስንኖር እኮ አንዳንድ እንትኖች ይኖራሉ፣ መሰናክሎች ይኖራሉ፣ አንዳንድ እንትኖች አሉ እና በዛ እንዳትተረጉሙ ወንድሞቻችንን እኔንም ጭምር ማለት ነው። የሆነ ኢየሱስ ጌታ ነው። አንድ ነገር በዚህ አጋጣሚ የሆነ ነገር ችግር ካለ እዚህ ጋር ስሰብክ ሳወራ ስናገር ምናምን ጉባኤ አትያዙ። እሺ 3-4 ሆናችሁ ለሱ ነገር ምንድነው እስቲ ነይ ምን አትበሉ። ቀጥ ብላችሁ ኑና እኔን ራሴ ባለፈው ስትሰብክ የነበረው ይሄ ነው እኮ ወንድሜ ምንድነው እዚህ ጋር ያለ እስቲ አሜን በሉ። አሜን። በወንድማማቾች ፍቅር እንዲህ ነው። በቃ አለቀ። ኢየሱስ ጌታ ነው። ስለዚህ ምን ልላችሁ ነው? በቃ በማንኛችንም ስንኖር ፍቅራችን እንዲህ ባለ መልኩ ሊገነባ ያስፈልጋል። ኃጢአትን የመተው ኃጢአትን የመሻር ክብር ለእግዚአብሔር ይሁን። እንዲህ ይላል ዮሐንስ ወንጌል 13:34 እስከ 35 እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ አስምሩበት። በጣም ይገርማል። ለካ ጌታ እንደወደደን ነው ልንዋደድ ልኩ ማለት ነው። ስታንዳርዱ የፍቅር ስታንዳርድ ክርስቶስ እንደወደደን እግዚአብሔር ይርዳል። እኔ እንደወደድኳችሁ ነው መዋደድ ያለባችሁ። ክርስቶስ እንዴት ወደደን? ፍጹም ሆነን አግኝቶ እሱን ወደነው አግኝቶ። አንዳንድ ጊዜ እንደዛ እናረጋለን አይደል? ችግር ያለበትን ወንድም እንደው ክርስቶስን የካደ ካልሆነ በስተቀር በምንም አይነት ድካም ቢኖር ያን ሰው መውደዳችን ግድ ነው። እስቲ አሜን በሉ። ምክንያቱም ስታንዳርዱን ሲያስቀምጥ እኔ እንደወደድኳችሁ ትዋደዱ ዘንድ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝን እሰጣችኋለሁ። አዲስ ትእዛዝ ነው በነገራችን ላይ። ምክንያቱም በብሉይ ኪዳን እንዲህ አይነት ትእዛዝ የለም። ምንድነው የሚለው? ጥርስ በጥርስ አይን በአይን ግራህን ሲል ቀኙን በቃ ይዘህ እንትን ማለት ነው። እንደዛ ግን አዲስ ትእዛዝ እሰጣችኋለሁ። እንደዛ አይደለም። አሁን አዲሲቷ ትእዛዝ እኔ እናንተ በደለኛ ሆናችሁ ኃጢአተኛ ሆናችሁ እናንተ ክፉ ሆናችሁ በተለይ እንደው የኤፌሶን 2ን ብናነብ ጥሩ ነው። ቤታችን ማስታወሻ ያዙና በጣም ምን ያህል እግዚአብሔር እኔና እናንተን በምን ደረጃ እንደወደደን እዛ ጋር ከፍጥረታችን የቁጣ ልጆች እንደነበርን ሙታን እንደነበርን በቃ በደንብ ነው ስታንዳርዳችን። በአየር ላይ ለሚሰራ የአጋንንት አለቃ ተገዢዎች እንደነበርን እሱ እንደሚያሽከረክረን እሱ እንደሚያወጣ እንደሚያገባ በራሳችን የሆነ ምንም አቅምና ጉልበት እንደሌለን እንዲሁ ነው። እንደው የቁጣ ልጆች ሆነን ግን ጌታ ምን አለ? ወደደን። ስለዚህ ለዚህ ነው እኔ እንደወደድኳችሁ ነው የምትዋደዱት፣ እኔ እንዳፈቀርኳችሁ ነው የምትፋቀሩት።
ኢየሱስ ክርስቶስ ጌታ ነው። የጌታ እራት አለ አይደለ? ስለዚህ ቶሎ ጨርሳለሁ። ክብር ለእግዚአብሔር ይሁን። ስለዚህ እኔ እንደወደድኳችሁ ነው የምትዋደዱት። አዲስ ትእዛዝ ነው የምሰጣችሁ። እርስ በርሳችሁ ደግሞ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዛ ያውቃሉ። ይገርማል አይደል? ለሰው ምንም መናገር እርስ በርሳችን ስንዋደድ በጣም ስንደዋወል የት ነህ ወንድሜ? በጣም የሚገርማችሁ ብዙ ጸጋ አለ በወንድሞች። አቤት ብዙ ሳቅ አለ፣ ብዙ ደስታ አለ። ቀርበን እንደዚህ ስንነጋገር ምናምን የሚገርም ምክንያቱም እግዚአብሔር ለእያንዳንዳችን ጸጋ ሰጥቶናል። ስለዚህ ያ ጸጋ ሲገለጥ አንዳንዱ አፉ ይጣፍጣል ሲያወራ፣ አንዳንዱ አፉ ይጣፍጣል ያስቀናል። የሆነ ነገር ሲናገር የሆነ ነገር ስትናገር በቃ ግልጽነቷ እህቴ ቸርነት ስታደርግ መልካም እንዲህ ነው እግዚአብሔር በእያንዳንዳችን ላይ ጸጋን አስቀመጠ ጌታ። ኧረ ጌታ መልካም ነው። እሱን ነው እንግዲህ ፈትሻችሁ ወቁ ግቡበት የሚለን። ተዋደዱ እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ። እናንተ ኃጢአተኞች ሆናችሁ እናንተ ክፉዎች ሆናችሁ እኔ ወደድኳችሁ። ስለዚህ ተዋደዱ፣ ተፋቀሩ፣ መለየትን አትፈልጉ። ኢየሱስ ክርስቶስ ጌታ ነው። እዚህ ጋር መልአክ የለም። መልአክም ቢሆን እንኳን ይሳሳታል። ምን ይላል? በሆነ በህቴ ነገር ተጠንተን ብላችሁ ገሌ እንዲህ አድርገኝ ገሌ እንዲህ አድርገኝ ኖ ዌይ። በጣም ይገርማል። እኔ እንደወደድኳችሁ ነው። እንዲህ አይነት ምክንያቶች ክርስቶስ እኛን ከመውደድ አላናጠበውም። ስለዚህ እኔ እንደወደድኳችሁ ልክ እንደዚህ በምህረት በይቅርታ በመተሳሰብ ይቅር በማለት አህዛብ እንኳን በጣም የሚገርማችሁ ሁልጊዜ ይገርመኛል። እንደዚህ ስለ ሰው ምናምን ነገር እንዳይዛቸው ስለ ሰው ቀድጄ ልልበሰው ይላል። ቀድጄ ልልበሰው ለሻይ ቅጠል ምናምን ይላል። ለመጽናናት እኮ ደግሞ ምንድን ኧረ ስድብ እኔ ላይ አይለጠፍ። እንዲህ አይነት መጽናናት እኛ ላይ ግን ምንድን ነው ያለው? ድንቅ በሆነ ቃል ፍቅር ባለበት ኃጢአተኞች ሳላችሁ እናንተ ክፉ ሆናችሁ ወደድኳችሁ። ስለዚህ ለመለየት ለመተው ከእህቴ ጋር ለመለየት ከወንድሜ ጋር ለመለየት ላለመለየት ስሩ። እስቲ አሜን። ላለመለየት መከራ ተቀበሉ። እስቲ አሜን። በቃ ክርስትና እንደዛ ነው። ከወንድሜ ጋር ላለመለየት መከራ መቀበል፣ አስቸጋሪውን መንገድ መሄድ። ኢየሱስ ክርስቶስ እንደዛ ነው ያደረገው። እስከ መስቀል ሞት ስቀለው እያሉት እነሱን ለማዳን ምን አደረገ? መከራ ተቀበለ። ስለዚህ ሪሌሽንሺፓችን እንዲሁ አይተን የገሌ ጉዳይ እረ ብለን የምንለው አይደለም። መንፈሳዊ የሆነ ባርኮት አለበት በዛ ፍቅር ውስጥ። እሱ ጋር መጣበቅ ይሁንልን። ይብዛላችሁ፣ ይብዛልን። ይሄ ምክር መቼስ ተመክረን ስናበቃ መቼስ ነገ ከነገ ወዲያ አፕላይድ እናደርገዋለን አይደል? ኢየሱስ ስሙ ይባረክ። ሃሌሉያ! ኢየሱስ ስሙ ይባረክ። ሃሌሉያ! አዲስ ትእዛዝ ሰጣችኋለሁ፣ እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዛ ያውቃሉ። ሰው ሁሉ ያውቃል። ዋው ሲዋደድ በዚህ ምድር ላይ መዋደድ ጠፍቷል። በዚህ ምድር ላይ መተሳሰብ ጠፍቷል። አንዱ አንዱን ስለ መግደል ነው የሚያወራው። አንዱ አንዱን ስለ ማጥፋት ነው የሚያወራው። ስለዚህ የእግዚአብሔር ደቀ መዝሙር እንዳልሆኑ ሰዎች በደንብ ይታወቃሉ። የእግዚአብሔር ደቀ መዝሙር እንደሆኑ የክርስቶስ ደቀ መዝሙር እንደሆኑ ሰዎች ይታወቃሉ። እኔና እናንተ እንታወቃለን ነው የሚሉት። ከአንደበታችን የሚወጣው ከአስተሳሰባችን የሚወጣው ከልባችን የሚወጣው የእግዚአብሔር የሆነው ማንነት በእኔና በእናንተ ውስጥ የሚፈጠረው የእግዚአብሔር ማንነት እሱ ይታወቃል። ሰዎች ወደ እረፍቱ ይመጣሉ። እኔና እናንተ ጋር የሚያዩት ነገር ሲኖር ለሌሎች ምክንያቶች ያድርገን በፍቅራችን። እስቲ አሜን። በፍቅራችሁ ያውቋችኋል። ኢየሱስ ጌታ ነው። ሃሌሉያ! ለሰው እስከ መታወቅ ድረስ ወንድምን መጥላት ምንም አይነት ምክንያት አይኖረውም መጽሐፍ ቅዱስ። በጣም የሚገርማችሁ ከወንድሞች ከህብረት መለየትና ከትዳር መለየት there is no any condition የለውም፣ ፕሪኮንዲሽን የለውም። በዚህ ምክንያት መጡና ስለ ጋብቻ መጡና ተናገሩ። እንዴ
ጌታ ሆይ ሙሴ እንግዲህ አንድ ሚስትን ለመፍታት ብንፈልግ 80ዋን ይቅደድ ፊርማዋን ይቅደድ አለ። አንተ ምን ትላለህ? ሙሴ ስለ ልባችሁ ጥንካሬ ይሄንን አለ። እኔ ግን እላችኋለሁ ኢየሱስ ክርስቶስ ጌታ በሆነው ነገር በሆነው ምክንያት ሚስት ትዳር መፍታት የለም። በሆነ ምክንያት በሆነ ምክንያት ኢየሱስ ጌታ ብታሳርረኝ አዎ ድብነት አድርገኝ ቢያቆስለኝ ያቆስለኝ ምን አደርጋለሁ? የእግዚአብሔር ቃል ነው። ትክን ብታረገኝ በቃ ምክንያቱም ጳውሎስ ከዚህ ፍቅር ከዚህ ከእግዚአብሔር ሕግ ከዚህ ከእግዚአብሔር ቃል አዲስ ፍጥረት ቢሆን አንዳንድ ጊዜ ግርም ይላችኋል። ሚስቶቻችሁ የሚያረጓችሁ ባሎች የሚያረጉት እንዴ ጌታ ሆይ ምንድነው ልትሉ ትችላላችሁ። በደም አብረን ስንኖር መቼም እንደ መልአክ ሆነን አይደለም። ግን ምንም ይሁን ምን መፋታትን እጠላለሁ ስላለ በሆነው ምክንያት እነሱ እኮ ሊገላገሉ የሆነች ነገር ካለች ካልቾ ብላ አስወጣት እንዲሉት ነው እንዲላቸው ነው። ኖ ዌይ አለ አይቻልም። በሆነ ምክንያት በዝሙት ምክንያት በሞት ምክንያት አዎ ህብረትንም በሆነ ምክንያት መለየት አይቻልም። መለየትን የሚወድ የልቡን ሐሳብ ይከተላል፣ ምኞቱን ይከተላል። ስጋው ያዳምጥ በስጋው ውስጥ የተፈጠረውን ነገር ነው ሰው አፕላይድ የሚያደርገው። መለየት ከዚህ ቸርች መለየት ከወንድሜ እንዲህ ከሆነ ምን ይላል መጽሐፍ ቅዱስ? የልቡን ምኞትና መሻት መለየትን የሚወድ ምኞቱን ይከተላል። ስጋው አርጋር የሚለው መንፈስ ቅዱስ ሳይሆን ስጋው ይገዛዋል። ይሄ ትክክል ነው። ምንም ወገኖች ጭክን ብለን ነው እንግዲህ ወንጌልን የምንነግራችሁ። እስቲ አሜን። በቃ ይሄ ነው። አዲስ ነገር ይሄንን ትእዛዝ ሰጣችኋለሁ። አንደኛ ዮሐንስ ምዕራፍ 3:14 እኛ ወንድሞችን አንደኛ ዮሐንስ 3:14 እኛ ወንድሞችን የምንወድ ስለሆንን ከሞት ወደ ሕይወት እንደተሻገርን እናውቃለን። ኧረ እስቲ አሜን። ኧረ አሜን። ሃሌሉያ። በእኔ ውስጥ የወንድም ፍቅር ካለ ወደ ሕይወት እንደተሻገርኩ እርግጠኛ ነኝ። ራሴን ማሳመን እችላለሁ። የሆነች ቁርሾ ከንትና ጋር ካለኝ ምን አልተሻገርኩም ገና እያለ ነው። ኧረ አቤት ጌትዬ፣ ብዙ ሚስ የምናደርገው ነገር ነው። እኛ ግን ወንድሞችን የምንወድ ስለሆነ ከሞት ወደ ሕይወት ተሻግሬያለሁ። አንዱ የዘላለምን ሕይወት አግኝተሃል? አዎ ስትል ወንድሜን እወደዋለሁ። ክርስቶስ ስለኔ ሞቷል። ክርስቶስ ኢየሱስ ስለኔ ሞተ። አዎ የዘላለም ሕይወት አለኝ። ወንድሜንም ወደዋለሁ። ክብር ለእግዚአብሔር ይሁን። ወንድሙን የማይወድ በሞት ይኖራል። ምን ይላል? ወንድሙን የማይወድ ክርስቶስ የሞተለትን የማይወድ ሰው እሱ በሞት ውስጥ ይኖራል። አንደኛ ዮሐንስ 2:9 በብርሃን አለሁ የሚል ወንድሙን የሚጠላ እስካሁን በጨለማ አለ። እንደው ድብን ያርገኝ እንጂ በቃ እንደዛ ነው ማለት ነው። ያሳረኝ እንጂ በቃ ምንም የመለየት ፈቃዱ የለኝ ከወንድሜ ጋር። እስቲ ብዛ ኢየሱስ ጌታ ነው። በጣም የሚገርማችሁ አንድ ነገር ልንገራችሁ። በጣም በፍቅር ስትሞሉ ሌላው ቢቀር አይምሯችሁ ጤነኛ ይሆናል፣ ልባችሁ ጤነኛ ይሆናል። አትቆስሉ። እስቲ አሜን በሉ። እኛ ሀገር አንድ የሚነገር ባለፈውም አውርተናል አይደለ? እንትን ላይ ያ ንብረታቸው የተወረሰ ሰውዬ እኛ ሀገር አሉ፣ ሀብታም ናቸው እና ቡና አላቸው፣ መሬት አላቸው፣ ተንቀባረው የሚኖሩ ነበር እና በፈረስ በምናምን ነው የሚሄዱት። በጣም የተፈሩ ሰው ናቸው እና ደርግ መጣና ያላቸውን ነገር በሙሉ በቃ ወሰደባቸው። ያ ደስታ ጠፋ ከህይወታቸው፣ ያ ፍቅር ጠፋ እና ሰውየው ሁሉ ጊዜ ነው በቃ የሚሉት። ደህና ዋሉ ወይ? ደህና ነኝ። እንዴት ነው?
በጣም በቃ እንዲህ መጉበጥ ጀመሩ፣ መቃጠል፣ ጨጓራ ምናምን እና ልጆቻቸው ተቸገሩ። ሐኪም ቤት ይዘዋቸው ሄዱ። ሐኪሙ ቁጭ አደረገና አባቴ ምንድነው ምን ሆኑ ሲል እንዳው መቃጠል ነው፣ እንዳው መንደድ ነው፣ እንዳው መጨስ ነው። ፍቅር ነው ሪሊዝ ያደርጋል። እስቲ አሜን። መተው ነው። ሃሌሉያ። እኚህ ሰው እንዲሁ እንዳሉ እንደተቃጠሉ ጨጓራ ሲመረመር ንጹህ ነው፣ ግን እሳቸው እንዳው መቃጠል ነው። ደህና ማረር ነው። የሆነ ነገር ስለሆኑ ማለት ነው። እኛ የሆነ ነገር አንሆንም። እስቲ አሜን። የሆነ ነገር የለብንም። ሃሌሉያ። we are free በነገር ሁሉ ክብር ለእግዚአብሔር ይሁን። ሰዓታችን አሁን ላቆም እንዴ? ሰዓቱ ደርሷል አለኝ አልፍ ያለው ምንም ችግር የለም አቆመዋለሁ። ታዲያ ለምን አትነግረኝ? እንዳችሁ ምልክት ኢየሱስ ጌታ ነው። ስለዚህ ዋናውን ነገር ተናግሬ ያለው ሶስተኛው ምናልባት ጨምሬ በሚቀጥለው ይዤ እመጣለሁ። ስለ ነፍሳት ፍቅር ነው። ነፍሳት እሱም ዋና ነው የሚቀጥለው። እግዚአብሔር ይባርካችሁ። ክብር ለእግዚአብሔር ይሁን። በቀረውስ በክርስቶስ ኢየሱስ በኃይሉ ችሎት የበረታችሁ ሆኖ እስቲ የጌታ እራትን ከመውሰዳችን በፊት ባልና ሚስቶች ያው ሁል ጊዜ ትተቃቀፋላችሁ። እንደው አጠገባችሁ ያለውን ሌላውን ሰው ቅፍ አድርጉና ሳሙና እወድሃለሁ በሉና ወደ ጌታ እራት እንሄዳለን። ተነስተን ሰላም በተባባሉ ሃሌሉያ የጌታ እራትን